beautiful 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 ሄልዳና እባላለሁ። ምን አይነት ታይፕ ነው ያለሽ? ላይት ስኪን ረጅም ከሜትር ከ80 በላይ ማለት ነው። እየተረጋጋ ሜትር ከ80 ከመሆንና ሜትር ከ80 እኔ ትንሽ ስለመቸኩል ማለት ሜትር እናደዳለሁ በትንሽ ነገር ምናምን ነገር የሆነ የሚያረጋጋኝ ምናምን ነገር እንደዛ። ምን አይነት ነገር ነው የሚያናድሽ? ብዙ ጊዜ ቅናት ነው ወይስ? ቅናት አለብኝ። አለብሽ? ናይስ። እሺ ሂልዳን አሁን ላይ ዴት ማድረግ የምትፈልገው ሲሪየስ ለሆነ ነገር ነው ወይስ ፎር ፋን? መጀመሪያ ፎር ፋን ብለህ ታስበውና ከዛ በኋላ ሲሪየስ መሆን ከጀመረ ደግሞ በዛው ትቀጥላለህ ማለት ነው። ምን አይነት ሰው ነሽ ሪሌሽንሺፕ ላይ? እና ለወደፊት ደግሞ ምን አይነት ሚስት መሆን ትፈልጋለሽ? ስልክ አልወድም፣ ብዙ ስልክ አልወድም። ላይክ አብሮ ሲሆን ስልኩን የሚነካ ማለት ነው ወይስ የሚደውልሽ? አይደለም፣ ደውሎልኝ ብዙ ሰዓት ምናምን ሰጥቼ ማውራት ነው አልወድም። ከ20 ደቂቃ ከበለጠ አልፈልግም። እድሜ ምን ያክል ፋክተር ነው? እኔ አም 20 እሺ ከኔ ቢያንስ በ6 ዓመት what ሃይመቶ ነው? You got to be kidding me. She's 20. Oh God. ሰማም መብለጥ አለበት ቢያንስ ስሜ ሂልዳና ነው። ቢያንስ እኔ አም 20 እሺ ከኔ ቢያንስ በ6 ዓመት ሰማም መብለጥ አለበት ቢያንስ ስሜ ሂልዳና ነው። ሰብስክራይብ ቱ ሹፍ ቲቪ subscribe at this Biniam 6-7 come on this is ካበታችን come on first impression matters ከሴት ጋር ስትገናኙ ማለት ነው ለመጀመሪያ ጊዜ ስትገናኙ ማተር የሚያደርገው መጀመሪያ የምትገናኙበት ቅጽበት ነው እሱ። ምክንያቱም በዛ ሰዓት ላይ ትወስናለች እሱ ምን ይሄ ልጅ ጓደኛዬ ነው፣ ከዚህ ልጅ ጋራ ፈን ጊዜ ነው የምናሳልፈው፣ ከዚህ ልጅ ጋራ ብቻ የሆነ ነገር ዲሳይድ የሚያደርጉት መጀመሪያ ልክ እንዳዩክ በመጀመሪያ ዴይ ላይ በመጀመሪያ እይታቸው ላይ ማለት ነው በመጀመሪያው ቀን ላይ የምታሳየው ኢነርጂ ማለት ነው። በሱ ነው የሚወስኑት እሱ እንትንን ወደፊት ከአንተ ጋር ምን አይነት ጊዜ ማሳለፍ እንደሚፈልጉ የሚወስኑት ማለት ነው በመጀመሪያው ቀን በመጀመሪያው ቅጽበት ላይ ነው። ልክ እንዳዩክ ነው እሱ። ይሄ ማንኛውም ሴት ማለት ነው ማንኛውም ሴት ላይክ በቅጽበት መንገድ ላይ ስትተዋወቅ ቀጥታ የምታስበው እሷ እንዴት ነው እሱ ፑሽ ካረክ ማለት ነው። ይሄ ዝም ብሎ መንገድ ምናምን ማትጠይቅ ከሆነና ቀጥታ ስምሽ ማን ነው ምናምን ነገር ምናምን ይሆና እዛ ጋር ነበርኩ አይቼሽ ነው ወደዚህ የመጣሁት ምናምን ነገር ካል ቀጥታ ታይክና ማለት ነው እሱ ከላይ እስከታች ነው እሱ የምታይክ። አይነን ብቻ ያየች ሊሆን ይችላል ሙሉ ታይክና ይሄ ልጅ ጊዜ ልስጠው፣ ይሄ ልጅ አሪፍ ጊዜ ይኖረናል፣ ይሄ ልጅ ዝም ብሎ ጊዜ ማሳለፊያ ምናምን ነገር ብላ ወዲያውኑ እዛው ቅጽበት ላይ ነው የምትወስነው። ስለዚህ የመጀመሪያ እይታክ ይወስናል። ጀለስ በመጀመሪያ ገጽታው በመጀመሪያ ኢምፕሬሽን የምትመርጠው ይመስለኛል እሱ። ምክንያቱም ኢፈርት እስቲ እናየዋለን እሱ እሺ ጋይስ how we feeling? so good. ፉጨት የሚችል ሰው አለ? ቢትቦክስ ይችላል። ቢትቦክስ የዛሬ እንግዳችን
ሂልዳና ትባላለች። ሂልዳና Hi Shuf TV, I'm Hildana. እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ዙሩና እያት ታወቂያቸው። ጀለስ አላያትም። ቀጥታ ወደ ላይ ነው ሲያየው። what is going on? እሷን አይደለም ሲያየው፣ ቀጥታ እንደዞረ ማለት ነው። this guy already ማለት ነው። ይሄኛው ወይ ይሄኛው ሌላውን ከመረጠች የሆነ ነገር አለ ማለት ነው። እሱ ላይክ ልክ አይደለም። እሱ የሆነ ያልኩት ነገር የሆነ ያስተሳሰቤ ልክ አይደለም ማለት ነው። እሱ ሰላም ሂልዳና እባላለሁ። ሃይ ሂልዳና። ስምህ ማን ነው? ቢኒዮን BINION። ቢኒያም። ስሜ ዩኤል ነው። እኔ ናታን። ሚኪያስ። ሰውን በስሙ ጀጅ ታደርጋለች? ናታን በሚባለው ለምን? ናቲ የሚባለው ሰዎች ሬፑቴሽን አላቸው። ያ ኦኬ። ስራችሁን ልትነግሩኝ ትችላላችሁ? ምን ላይ ናችሁ? ትምህርት፣ ስራ ምናምን? አመ ትራቭል ኤጀንት። እዛም ትራቭል ሲያደርጉ ኤክስፕሎር እንዲያደርጉ ቦታዎች ምናምን ስለማቅ ከሀገር ውስጥም ሀገር ውጭ ብዙ ቦታ ትራቭል አደርጋለሁ። እኔ ሁለቱም ላይ ነው ያለሁት። ስራ ላይም ትምህርትም ላይ ነው ያለሁት። ሶፍትዌር ዴንታል ላይ ነው የምማረው። ሰራው ደግሞ ዲኮር። እኔ ስራ ላይ ነው ያለሁት። ሪል ስቴት ነው የምሰራው። ስታርቲንግ ፍሮም ዴቨሎፕመንት ካለቁ ድረስ ነው። ኦኬ። ሪል ስቴት ማሻሻጥ ነው ወይስ እንዴት ነው? ለሪል ስቴት ካምፓኒዎች መሬት የሚሰሩበትን እናቀርባለሁ። ከዛ ሰርተው ሲጨርሱም ደግሞ ግንባታ ላይ ካለም ሸጥላቸዋለሁ። ግን ኤኒ ካይንድ ኦፍ ፕሮፐርቲ ከገባ including this kind of studio. Shout out to your studio by the way. Thank you. ቀውጢ ስቱዲዮ ይባላል። እሺ ስቱዲዮአችን በጣም ቀውጢ ነው። ቀውጢ ነው። that's what's up. So good. የመጨረሻ ሪሌሽንሺፓችሁ መቼ ነበረ? የኔ ካሞን ትራሽ ቶክ ነው እንዳለ ማለት ነው። አሁን እያወሩ ያሉት ነገር ትራሽ ቶክ ይባላል። እሱ ምንም እንትን የለውም። እሷ ኦልሬዲ በመጀመሪያው እይታ ላይ ኦልሬዲ መርጣለች። እሱ ማንን ከማን ጋር እንደምትሆን ካሞን ከዚህ ልጅ ጋር ነው ከዚህኛው ወይንም ደግሞ ከዛ ከመጨረሻው ልጅ ጋር ነው የምትሆነው። that's fact. first impression ከ6 ወር በፊት አንተስ? እኔ ገብቼ አላውቅም ስጀምር። ጭራሽ ገብታ አታውቅም? ያ እንዴት? እኔ እንጃ በቃ እንደዛ የሚሆን ጊዜያት የለኝም። በቃ ኦኬ። how old are you? 27 no 3 23. Yeah. Wait, what? 27 ልክ ነው። እሱ 27 ዓመቱ ነው። እሱ እንደነገጠው ጀለስ ከዛ 23 አለ። no 23 Yeah. 23 ሊሆን አይችልም። ሊሆን ይችላል ግን 23 ዓመቱ አይመስለኝም እሱ። ለምን ዴንታል ሰራ ነው። አስቡት ዴንታልም እየተማረ ነው እየሰራ ነው። ስራ ሀበሻ እንትን ክላስ ሀበሻ ፒፕል ክላስ ሲጀምሩ እንዴት እንደሚጀምሩ እናውቃለን። ስለዚህ 20 ዓመቱ ነው 23 ዓመቱ ነው አይሮን ነው 27 ዓመቱ ነው ፎር ሹር። እሺ አንተስ? እኔ መጨረሻ ሪሌሽንሺፕ አይ ቲንክ 7 ዓመት 6 ዓመት በፊት። ከዛ በኋላ ሲንግል ነህ ወይስ? ያ አም ሲንግል በቃ I mean now work. አንተስ? almost 6 ወር 6 ወር? እንዴት she's happy for this guy boy. ኦልሬዲ ነግሬያችኋለሁ እኮ የመጀመሪያ እይታ ማተር ያደርጋል እሱ። ካሞና ልብን ብትሰብሩ ነው በስማ እኔ ኤክስፕሌን ለማድረግ አላውቅም። ብቻ I feel like I'm wasting time ከዛ ደግሞ I don't want to be in that drama የሆነ ጊዜ ድረስ መውጣት ፈለኩ። just me and my work. Okay. sometimes fun. Yeah. አሁን በህይወታችሁ ለሪሌሽንሺፕ ምን ያክል ቦታ አላችሁ?
ከቤተሰብ አንፃር ከምናምን ከጓደኞቻችሁ ከትምህርት ከስራ ምናምን? ከስራ አንፃር በጣም ትራቨል አረጋለሁ። ኢትስ ሃርድ ግን ላይክ ዩ ከሆነችም ችግር የለውም። I'll make it happen። እሺ ላንተስ ቦታ ምን ያክል ቦታ አለክ? ቦኝም ማለት በሚቻል እሺ አንተስ? እኔ ሞስትሊ ለክላይንቶቼ ነው ብዙ ሰዓት የሚወስዱት። ግን ያ can squeeze in some time in the day። እኔ am ready በሁሉም ነገር ሬዲ ነኝ ብዬ አስባለሁ። እሺ ይሄ ልጅ ማለት ነው እዚህ ጋር ዴስፕሬት እንትን ያመጣል። ይሄና ይሄኛው ማለት ነው ዴስፕሬት የሆነ እንትን ፊሊንግ ይሰጣሉ ማለት choose me I'm that guy የፈለግሽውን ነገር አረጋለሁ ምናምን ነገር ቫይብ ይሰጣሉ። this guy he don't care man። ይሄኛው ደግሞ like I'm standing ወዴት ምንቅንቅ አይደለም የሚል ሙድ ነው እሱ ያለው። እሱ ስራ ወርክ ብቻ ነው እሱ። ከዛ ውጪ ጊዜ ቢሰጣት ራሱ ጊዜውን ታረጋለች፣ ሪስፔክት ታረጋለች እሱ። ምክንያቱም ከክላይንቶቹ ላይ ነው እሱ ጊዜ ጋር ለማሳለፍ የወሰነው። ስለዚህ ልብሳቸውም ደግሞ ማች ያደርጋል እሱ። ቶሎ የምትናደድን ሴት እንዴት ቶሎ? አሁን እኔ ቶሎ ተናዳጅ ነኝ እና ትንሽ ከተናደድኩኝ ብዙ አልረጋጋም፣ ቶሎ አልረጋጋም እና በእንዴት አይነት መልኩ ታረጋጋኛለህ? አረጋጋሻለሁ በደንብ። ያው ላይክ ፐርሰናሊቲሽን አይቼው ላይክ አብረን በቆየን ቁጥር ምን እንደሚያረጋጋሽ ምናምን አይቼ the way that you like ሁሉም የራሱ ፐርሰናሊቲ ያለው ብዬ ስለማስብ by your own way መደረግ አለበትም like I would ያስባል። እኔም ያው አረጋጋሻለሁ ብዬ ነው የማስበው በጊፍት ምናምን በመስጠት እና ያው ይቅርታ ዋናው ይቅርታ ከተባለ come on ዝም ብላ ተናዳ ይሄ ዝም ብሎ ይቅርታ come on ይሄ ልጅ የሚለውን እንሰማለን እሱ ቸኮሌት አበባ ምናምን ሊገዛልሽ ይችላል it is one thing እና ደግሞ ከድል አረግሻለሁ ምግብ አበስልልሻለሁ ምናምን ነገር in my opinion እንትን ለመመረጥ ከፈለጉ ማለት ነው ያው ቂቤ ምላስ ካላቸው ትላለህ። እሺ በተናደደች ቁጥር ግን ትችላለህ ጊፍት ሰጥተህ ቶሎ ብናደድ ያበረታታት እኮ ነው በቃ በዚህ አይነት የሆነ ነገር ስፈልግ እንደነገርኩሽ I'm a great communicator. I can find something that can take your mind off ከዛ ነገር ሲቹዌሽኑ more communicate የምናደርግበት ሙድ ውስጥ ለማድረግ ideally የሆነ ነገር እፈልጋለሁ አንቺን ለማረጋጋት ስትል ቤት አይደለም ማለት ነው just to make I can show her some high rises ችግር የለም። first of all አላናደደሽ እንዴት ልታናደደኝ ትችላለህ? ከተናደድሽ እንዳንቺ ባህሪ ይወሰናል ሶልቭ የማደርግበት መንገድ ግን ፊክስ እናደርገዋለን። አንድ ጥያቄ አለኝ ለእናንተ። ይሄ ልጅ ይሄና ይሄ ማለት ነው ትኩረት አድርጋችሁ ብቻ ስሙልኝ። እሷን ለማግኘት ሙሉ የሆነ ስራዬ ትሆኛለሽ ቫይብ ነው እሱ እየሰጡ ያሉት። እንትን የሆነ ሙሉ ነገራቸው ነው እሱ እየሰጡ ያሉት። ሙሉ አቴንሽናቸውን፣ ሙሉ ስራቸውን፣ ሙሉ ሁሉንም ነገር ነው እሱ እየሰጡ ያሉት እዚህ ጋራ ከስራቸው ላይም ከኢሞሽናቸው ላይም ብዙ ነገር ማለት ነው። ላይክ እንደዚህ መሆን አለበት የሚል አስፈልግም እሱ ነው። ማታ ነው ኦኬ፣ ሌሊት 8 ሰዓት ወይ 9 ሰዓት ላይ ነው አብራችሁ ናችሁ እሷ ጋር ዩር ኤክስ እና መኪና ጎማዬ ፈንድቷል ለሰው የለኝም አለች። ምን ታረጋለህ? depends how she's an ex መጀመሪያ እሰይ ልላትም እችላለሁ depending on how what happened with her. Go. Yeah, of course. Tonight, I'm here. I can send some people. It's fine. One phone call away. There are people. I can send her some people. It doesn't have to be me. ሚሄድላት ይመስለኛል። ምክንያቱም ሴት ናት። እዛ ጋር ተቸገርኳለች። ግን ገርፍሬንዴን ይዣት ሄዳለሁ ብዬ አስባለሁ። እሷ ጋር ማለት ግልጽ የሆነ ነገር እንቅልፍ ማጣት ባይበቃ
ሌላ ችግር እንዳይመጣብኝ ነው። ለዛ ከእሷ ጋር ይዤ ለሴቷ ሴፍቲነት ይዣት ሄዳለሁ። she's my ex for a reason አልመጣም። የመጨረሻ ሪሌሽንሽፓችሁ መቼ ነበረ? ከ6 ወር በፊት። 6 ወር ስለሆነ ያንተ እንዴት አለቀቀች? አይ ቲንክ የማይነሳው አይመስለኝም፣ ግን አነሳውት ቢባል ዘጋዋለሁ። ታሶ የትኛው መልስ ይሻልሻል አንቺ? ፍቅረኛዬን ይዣት ሄዳለሁ ያለው ግን እዛ እንዳንደባደብ እንጂ ኤክሱን ጎማ ለመቀየር ትሄጃለሽ ቢጠይቅሽ? አይ ይቅርብኝ፣ እንደውም ይስ ይሻለኛል። ሀሳብሽን ቀይርሽ? ልቀና እችላለሁ። ትርፍ ጊዜያችሁን በምንድን ነው የምታሳልፉት? በመጠጣት ከጓደኞቻችሁ ጋር በመሆን ወይስ ከቤተሰብ ጋር? most of the time ያው ከቤተሰብ because I travel a lot ሳገኛቸው ደስ ይለኛል። so my friends close friend ምላቸው ትንሽ ሰዎች ናቸው። ከነሱ ጋር I do a lot of things. ያው I watch movies. I love watching movies እና መጠጣት ምናምን ባለ እሱም I travel በጣም ከፋሚሊ ጋር ነው። ከፋሚሊ ጋር በቃ የተለያየ እያደረግን ብዙም ስለሆነ እንደዛ ከነሱ። ምን ያክል ናችሁ ፋሚሊ ውስጥ? ፋሚሊ ብዙ ነን። 10 ነን። 9 ነን። 2 ወንድም 6 እህት እና ከነሱ ጋር ብዙ ስለሆነ ሌላ ሰው አያስፈልግም። አንቺስ ከትልቅ ፋሚሊ ወይስ? አይ ትንሽ 4 ነን። ስንተኛ ልጅ ትመስላችኋለች ከአራቱ? ደላስ ነው የመጨረሻዋ። ለምን አልክ? ቀበጥ ነኝ ብላለች። ተስፋ ቀበጥ ልጅ የመጨረሻ ነው። most definitely መጨረሻ ወይ ከመጨረሻ አንድ ከፍ ብዬ ነው ማስብ። አንተስ? ያው እኔም የመጨረሻ ይመስለኛል። አንተስ? ሁለተኛ። ያው ሁለተኛ ነኝ። ኦኬ is what it is። አዎ ሁለተኛ ሆኜ ግን እኔ ነኝ ያቀበጡኝ ቤት እኔ ነው። ጎበዞች መረጣትና ትችለዋለህ። ቀበጥ ሴት እንዴት ማኔጅ አንድን ሴት ኢምፕረስ ለማድረግ አርጋችሁት የምታውቁት ኢምባራሲንግ ነገር ምንድን ነው? ከልጅነት ጀምሮ መሆኑ ይችላል። 9ኛ ክፍል ከባድ ነው። ራስሽን ታውቂያለሽ። እንትን አለ ሰልፍ ምናምን አለ አይደለ? ራይ ወጥቼ ዘፍኜላታለሁ። that was crazy ግን I was a teenager man. yeah እዚህ ይላል ዘፈኑ? I really don't remember. የሆነ እንግሊዝኛ ዘፈን ነው sorry or something እንደዛ ነው። just me ያኔ ደግሞ 7ኛ ክፍል አካባቢ ይሆናለሁ። ሴት እፈራለሁ እና ስለምፈራ ራሴ እንደማደፋፈር ጠቅሼ ሮጭ ያውቃለሁ። ደስ ይላል እንዲህ ምናምን ስትለኝ በቃ አልቻልኩም፣ መሮጥኩኝ። እኔ don't have those kind of problems. Sending gifts, random gifts. I don't know if it is all ምን አይነት ጊፍት? flowers. I just saw her like there. It's just like one of the flowers, give it to her. ኦኬ እኔ ፐርሰናሊ የኔ የለኝም በእውነት ግን ማይ ፍሬንድ አለ። that's why የሳኩት ማይ ፍሬንድ ምን አፕን አድርጎበታል። በታክሲ እየሄድን ነው ኦልሞስት ከ5 ከ6 ዓመት በፊት ጋቢና ውስጥ እያወራት ነበረ ልጅቷ እና ከጎን ሆነው መጨረሻ ደርሰው ሰው ሲወርድ ቤልቱን ረስቶታል። ሶሪ ፎር ዳት በሷ እንትን ብሎና ደን ልክ ሲወርድ ተንጠልጥሎ ነው የቀረው እዛው ቤልቱ። ያ በጣም ያስቀኝ። እርግጠኛ ነህ ግን ጓደኛ ነው? በአንድ መንገድ ኢምፕረስ አድርጓት ብትባሉ how would you do it? በምን አይነት መልኩ ኢምፕረስ ታደርጓታላችሁ? አዎ ነው I can dance በጣም you dance? አዎ ክሪስ ብራውን ሁላ አንዳንዴ ጨፍርዳለሁ ኤዮ chill እንደዛ እና ያ አደንሳለሁ። ከባድ ነው ይሄ ዳንስ ምናምን። ከባድነቱ እኮ ፈሪ ስለሆንኩ እኮ። ኦኬ ፈኒ ነህ አንተ? ትፈራለህ ነው? impress ላደርግሽ የምችለው I know some serious people አሪፍ ኮኔክሽን አለኝ probably don't care about that ግን yeah can flex. ረጅም ወሬ I think ረጅም ሰዓት ስፔንድ አድርገን ማውራት ከቻልን I'm sure ቀልድ አለበት እና maybe ቁም ነገር ከሆነ ይሰለቸኛል። ረጅም ቁም ነገር አይደለም which is a conversation ቁም ነገር የሆነ ርዕስ ይፈልጋል። ቁም ነገር አትወጂ? በጣም ብዙ ታይም ቁም ነገር ማውራት ስልችት ይለኛል። እንቅልፍ ይመጣል። ኦኬ ለምሳሌ ጥሩ ቪው ላይ ናችሁ እንበል።
ሶ ዋይን አለ you guys are talking እንበል ምን አይነት ወሬዎች ነው ማውራት የምትወጁ first date ላይ በዛ ሰዓት ስለራሱ እንዲነግረኝ እፈልጋለሁ ስለራሴ ምን የምናገራለሁ ምናምን ያ ቀልደኛ ነኝና አስቃለሁ ሂውመራችሁ ምን አይነት ነው Mine, dark. Yeah. okay Same. እኔም ዳርክ humor እኔ ሳርካስቲክ ነኝ ብዬ አስባለሁ ሂውመር ደግሞ እኔ ብዙ ጊዜ አታስዋሸኝ ሴት ልጅ አታስቀኝ most of the time ጆካቸው ይሆናል አይደል ብዙም ማለት 6-7 ግን እኔ ካሳኩስ I'm waiting for that this is the time where you actually approach her እና ሴቲንግ እንሰጣቸዋል so ምን አይነት ቦታዎች ላይ ታይም ስፔንድ ማድረግ ትወጃለሽ ለምሳሌ 4 ቦታዎች እስኪ የከተማው ቪው የሚታይበት ከዛ ሬስቶራንት በቃ ካፌ ምናምን ኮክቴል ሃውስ ምናምን ከአራቱ አንዱን መርጣችሁ ብቻዋን ቆማለች how are you going to go she's bubbling boy she's bubbling come on guys you have to do something I believe a review let's say we were ተራሮች ላይ ነን with like hike ዳር አለ ምናምን there's amazing view bro ምንድነው ስሜ ሪል ስቴት ምናምን ነገር ብሏል አንድ አከታች ላይ ማውቃቸው በጣም ከፍ ያሉ ቦታዎች አሉና ህንጻዎች አሉና እዛው ስጂ ከተማችንን 360 ዲግሪ አሳይሻለሁ እሱ ምናምን ነገር come on ስምሽ ማለበል ገታ ሄልዳና አባላለሁ በጣም ውብነሽ ታምራለሽ እዚህ ብቻሽ ነው የመጣሽው ወይ ያ ብቻዬን ለምን ብቻሽ ብቻዬን እራሴ ወደመጣሁ ከዚህ በኋላ ፋን ወጋች I think it's too far ከዚህ በኋላ I guess what do you think of that Anchi ከ10 7 okay that's good hey mama እንደምሽ ሰላም thank you okay like wine when I'm not hurt and what do you like to drink when okay which one white red White. rosé white Yeah. okay I can see you in white and I like everything about you I guess it doesn't approach my god I guess how do you there is no body contact ጋራ ዝም ብሎ bla 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 ነው ምንም body contact ማለት ነው ከአንድ ሁለት ቃል በኋላ ዝም ብለ እጅን ወይንም ደግሞ ትከሻዋን ወይንም ደግሞ ቦዲ ተች ማረግ አለብህ የሆነ ሴንስ የሆነ ኮኔክሽን መፍጠር አለብህ ቦዲ ተች ጀለስ ምንም ነገር አላረገም እንዴት ያለ ሄደ boy come on wait 8 yeah you know all right እሺ The best view for me in Addis Ababa ላይ እንጦጦ did you know it you will see whole Addis Ababa Zaga Kumasha on the top so how's it በጣም wind አለ this place ላይ you have to protect your skin and I just want to give you my jacket yeah that's why I'm coming that's it then we will talk after that because I have to protect her አሪፍ ነው 10 let's go ኮፊ ሃውስ ውስጥ ነኝና እንዴት ነው መተህ ልታናገረኝ የምትችለው ብቻዬን ቁጭ ብዬ አሁን እኮ እሱ ነው ጭንቀት ለዚህ ነው ሁሌ ሲንግል የሆነው አይቻችሁ ጠቅሳት መሮጥም ትችላል የታባት just walk to her እሺ ሃይ ኢዩኤል እባላለሁ ሂልዳና እንዴት አየሽ ልጁ ከባድ ልጅ ነው በጣም ከባድ ልጅ ነው የቀረበበት አቀራረብ ማለት ነው በጣም እንትን ይመስላል የሆነ አውቆ ነው የሚያፍረው ማለት ነው አውቆ ነው የሚያፍረው this guy ምንም ነገር አይችልም ማለት ነው የሆነት ለመናገር ይሄኛው በጣም ከባድ ነው ገና ልክ እንደቀረባት ነው ቦዲ ተች ያደረገው መጀመሪያ ስትገናኙ ማለት ነው እሷ በእይታ አንተን አይታ ማለት ነው ይሄ ዝም ብሎ ጓደኛ ነው የሚሆነው ይሄ ደግሞ ወደፊት ላይ በደንብ አድርጌ ላየው ፈልጋለሁ ትላለች ወይንም ደግሞ ከዚህ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ ከዚህ ጋር ሲደበረኝ ጊዜ አሳልፋለሁ እንደዚህ አይነት እይታ ነው የሚፈጥሩት ማለት በመጀመሪያ ጊዜ ሲያዩ
ከዛ ቀጥሎ ያለው ግን የራሳችሁ እንትን ነው እሱ አፕሮች የምታደርጉበት መንገድ ነው እሱ የሚወስነው። እና እዚህ ጋር ይሄ ልጅ ማለት ነው እሱ ይሄኛው ምንም ቦዲ ተች አላደረገም አይታችሁ ከሆነ። ስለዚህ ይሄ ካንስል የሚደረግ ይመስለኛል እሱ። እነዚህ ሶስቱ ሃይ ኢዩኤል እባላለሁ። ሂልዳና እንዴት አየሽ ቪውን? ደስ ይላል። አሪፍ ኢንጆይ እያደረግሽ ነው እና ልክ እንቀያይና ላወራሽ ነው። ከ10 6 ኦኬ ጉድ 10 ነው። እስቲ ስቶሪ ንገሪን። አንቺ ደግሞ ከዚህ በፊት አፕሮች የተደረግሽበት መንገድ አንደኛ በጣም ኢምባራሲንግ የሆነ ሁለተኛ ደግሞ this was a nice story የምትይው። የሆነ ልጅ አይ ቲንክ ሰክሯል መሰለኝ እና መኪና ውስጥ ነው እና ጓደኛው እየነዳ ነው፣ እሱ ቁጭ ብሎ አልገቢ ነው እስናፕ ላይ ያቀሻለው ብሎ እንዲወጣ ማለት ነው ከመኪናው እንደዚህ ብሎ ወጥቶ እንዲህ ሲል ኧረ በጣም ነው የሚያስቀው። ሴት ልጅ አታስቀኝም። ስንት ቦዲ ካውንት አለክ? ይቻላል ቦዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት። እሺ ሎኪ 20 ሆያ ሆዬ ሆያ ውሸት ነው እሱ ካፕ ሲፎግር ነው እሱ። ማን ነው እሱ? ሲለፎ እሺ let's make it interesting. You tell me what shows, I'll say higher or lower. ያንቺ ንገሪኝና ይበልጣል ወይ ያንሳል ልበልሽ? የኔ መናገር አልፈልግም። የቱን ነው የምትገምቺው? የሱን ልገምተው? ከዛ በኋላ higher ወይ lower ይልሻል። 21 lower. I think so. ብዙ ነው? To be honest, I wouldn't know. I wasn't count. ከሀያ ያንሳል ብለን ያዝ ለማለት። ከሀያ ያንሳል? 16 ይመስለኛል። I think so too. ግን በጣም ብዙ ነው። ቼኒ ራሱ ብዙ ነው። I don't know. I don't answer this question. መመለስ አልፈልግም። ያ እሺ፣ አንተስ? ክሊን መመለስ አትፈልግም? ብዙ ነው ማለት ነው። ግን አንድ ጥያቄ አለኝ ለአንተ። ለምሳሌ የምታገባት ሴት ብትሆን ይሄን ኢንፎርሜሽን ዲስክሎዝ አታደርግም? እስከ መጨረሻው አትነግራት? ባልነግራት እመርጣለሁ። ምንም ቫልዩ የለውም አወር ላይፍ ላይ። ግን መነገር ካለበት አፍተር ከብዙ ጊዜ በኋላ ውጥር። In what perspective እሷ ያየችው እንደሆነ I'm not sure. Is it like body count ሲበዛ አትፈልጊም ነው or ሲያንስ ነው እንትምቲ what's the መካከለኛ? She has a point. ሳይበዛም ሳያንስ ቢያንስ ችግሩ እንደሆነ ታውቃለህ? ያው ብዙ ኤክስፒሪየንስ ከሌለው ወንድና ኤክስፒሪየንስ ካለው ወንድ የትኛውን ቹዝ ታደርጊያለሽ አንቺ? ኤክስፒሪየንስ ያለው። Shout out to this guy. አሁን ሁላችሁም you are going to make a case why you're the right man for her. ለሷ ትክክለኛው እኔ ነኝ የምትሉበትን ምክንያት ታስረዳችሁ፣ ራሳችሁ ፒች ታደርጋላችሁ ማለት ነው። መልሳችሁን ሰምታ በዚህ ራውንድ አንድ ሰው ኤሊሚኔት ይደረጋል። I'm the best fit for you because I can understand you. ከማንም በላይ ብዬ አስባለሁ። I'm big on family ምናምን እነሱን ቴክ ኬር እንደማደርጋቸው ቴክ ኬር ማድረግ እፈልጋለሁ። ኤነርጂሽ ማተር ያደርጋል። ግን regardless if I'm down if I say okay it's gonna be you, nobody else. Okay, let me go. Slim Shady በምንም አይነት ሲቹዌሽን I'll protect you. If you fight with the women, even in there I'll protect you. You can get የምትፈልጊውን ነገር with me, financially, knowledge and everything. That's it. That's what I have. Except his body count. I feel like I'm the best fit for any girl out there. I'm fit, tall, handsome, self-made millionaire. I can spoil you, protect you, fit again. I have good connections. It's just like your wish come true. እኔ ደግሞ ቀበጥ ያልኩት ነገር እሱ ታቀብጠኛለህ ማለት ነው። የምፈልገው አይነት ሰውም እንደዚህ አይነት ሰው ስለሆነ ይመስለኛል ማቀብጥሽ። ኦኬ
አሁን ከሶስቱ አንድ ሰው ኢሊሚኔት ታደርጋለሽ። የሶስቱም አሪፍ ነው። ካርት ይቀርታል ሶስት ኖ የሶስቱ አሪፍ ነው። እሱ ብቻ ማን? እሱ። እሺ ምንድነው ምክንያትሽ? በደንብ መግለጽ አይችልም መሰለኝ የውስጡንና እንዴት ላቅ እችላለሁ ካልገለጸልኝ ደግሞ that's why። እሺ thank you so much. Communication is the thing. ቲቪ ሆስት ናችሁ ሶስታችሁ። ኦኬ ማስተዋወቅ ያለባችሁ ፕሮዳክት ሳይሆን እሷን ነው። እሺ የሚከብድ ነገር አለ። የሚከብድ ነገር አይደለም። ኦኬ እሷ ስለሆነች ያው በቃ እንደምታዩት she looks so good። ከዚህ በላይ የለም። ለትዳር ከፈለጋችሁ ለብዙ ነገር ያው ትሆናለች። and white ደግሞ አስባት you look so good cute yes ግን ለትዳር ትሆናለች ብለ አሳልፈ ሰጠ ኮርና የሸት ቋታር አለ መሲዎጁ that was awesome። እሺ ዲናር ስታንድ ቼንጅ ላሳያችሁ come on ooh la la you missing out boys from the hair to the body to the height ምንም ነገር አይወጣላት አንዳች ነገር ኦኬ እሺ ኦኬ ጀለስ በጣም ያሪ ካንስል መደረግ አልነበረበትም። ለኮንቴንቱ ራሱ ማለት ነው የሆነ ቫይብ ይሰጥ ነበር እሱ። ይሄኛው ምንም ጀለስ ስሊም ሸዲ ምንም ነገር ልታረግ ምንም ነገር እንትን አይልም እሱ። Yo guys, I just want to show you the best thing in the world and here it is. Yeah, okay, that's okay. it. Then her beauty can explain everything. I just want to show her. ኦኬ በሴት ልጅ ባንተ ዘንድ ተወዳጅነት ለማግኘት ምን አይነት ባህሪ ማሳየት አለባት? ድሮ በጣም ስቅ አብራኝ መቀ ኤነርጄቲክ ከሁሉም ሰው ጋር የምትግባባ ምናምን ነበር። እንደማይሆን አየሁትና like ከሌላ ሰው ጋር restricted ሆና ከኔ ጋር ስትሆን she could have fun እስከመጨረሻ that's what I want። እኔ ሎያል ተግባቢ ሳቂታ ፈን ከሌለው ትንሽ ይከብዳል ብዬ አስባለሁ። something fun ማድረግ ለአብሬ ፌሚኒን መሆን አለባት። ፌሚኒን ስል በቃ ራሷን በጣም በብዙ አይነት መልኩ ሴትነቷን መግለጽ መቻል አለባት። she have to do makeup or አሪፍ መልበስ everything and ቀበጥ መሆን አለባት። አሪፍ ብር ኢሹ ባይሆን የመጀመሪያ ዴት ትወስዷታላችሁ? ብር ኢሹ አይደለም። if you know what I mean I'm gonna go with her personality regardless። ለምን okay she loves views እና ምናምን የሆነ ትልቅ ህንጻ ላይ ከላይ የምናይበት ቪው ሆኖ ዋይን እየጠጣ እሺ ባንተ ሐሳብስ? in my perspective a movie is an ideal date። ያው ሃይ ስኩል ምናምን እንዳይታይ ግን ለምን ኮንቨርሴትም ከሙቪው ወተን ማውራት እንችላለን ምናምን ብዙ ነገር more connect የሚያደርገው እሱ ነው ብዬ ስለማስብ I'll take you view ያላቸው restaurants especially high rise buildings can have try new foods ምናምን have fun have some drinks ለምሳሌ probably know it I don't want to mention እዚህ ማስታወቂያ ግን one of the tallest building ላይ የሚገኝ so የመጀመሪያ ስለሆነ ትልቅ መሆን ያለበት in my opinion look this body it's the best view for me experience አርገሽ ቆርና አላውቅም then እዛው ስድሽና ቡና ማፍላት ጎበዝ ነኝ ቆንጆ ቡና ዛራሲ ያፈላውልሽ we will enjoy the view okay አድረን ነው ምን መጣው ነው እዛ እንትኑ no on the top you'll see after 30 minutes if you want መለስ እንችላለን but the view and the coffee the best thing and the music slow music as I said that's good አንድ ሰው ኢሊሚኔት ታደርጋለሽ? ይከብዳል። እንጦጦ ያልከው ትንሽ የተለመደ ሆነብኝና በራሳችሁ ያሰባችሁት ዴቲንግ ነበር ያልኩትና you eliminate me yeah okay thank you እሺ thank you መጠየቅ የምፈልገው ነገር እኔ last relationship አንድ አመት was it like ኃይለኛ relationship ነበር ምትዩ ነው? ኃይለኛ አልነበረም። ያ ኃይለኛ በለው አብረን ነበረ የምንኖረው። አብራችሁ ነው? ያ 6 ወር ምናምን አብረን ኖረን ምናምን ነገር
አለመግባባት ተፈጠረ። የሚመለስበት ሪዝን የለም እኔ አልመለስም። he's dead ያ እሺ ስፖርት ታያለሽ ኳስ ምናምን ኳስ አልወድም እኔ I used to be a person like ኳስ ስለ ኳስ ብቻ ታወሩ ምን ሰው ነበር አሁን ዩናይትድ ኳስ አትወድማ አሁን እወዳለሁ በጣም ትወዳለህ በጣም ማለት ደጋፊ ነህ በጣም አሁን መደገፍ በጣም ጀምራለሁ በፊት ብዙም አልነበርኩም I mean ቆይ ምንድነው ፈልጊው አይ ምንም አልወድም ኳስ የሚወድ ወንድ አለ በቃ እኔ ብዙ ማለት ነው ነው ጠይቀው ነው አይ ብሏል ቅድም እሺ አወዳለሁ ብለሃል ያ because የሆነ ሰው አዲስ ነገር መውደድ መቻል አለበት ብዬ አስባለሁ አይ ነው ግን you're open ግን ለማየት you're open ያ ኳስ በሚኖርበት ሰዓት እኔ ላገኘክ ብፈልግ ላጣል እሱ no problem ይሄ die hard fan አይደለም ኳሱ ካለ ሌላ ቦታ ምናምን ምን ሰው አይደለም አይ available ነኝ ብቻ ዞሮ if you know what I mean እሺ body count ለምን ይጠየቅሽ ኤክስፒሪየንስ አላችሁ የላችሁም ለማወቅ አለኝ ትሬኒ ሆኖ እንዴት አይኖርክ ምን ያክል ጊዜ ቆየክ በሪሌሽንሺፕ ብዙ የሚባለው 2 years አብሬ ቆይቻለሁ you still live እድሜ አልጠየቅኩማ እሺ 26 ወደ 27 እየገባሁ August 5 ላይ 27 okay I'm 20 yeah 20 it's good አልመስልም በጣም ትመሳሽ ያው ኢቮልቭ እናደርጋለን አብረን ብዬ አስባለሁ አትመስይም every time ደግሞ ማደግ አለ አብረሽ እንድታድጊ ይፈልጋል and I want you to choose me በጣም ቀድም ደግሞ ሲያሽከረክርሽ ምናምን በጣም ይደበረኝ ልጅ ሲያሳያት የነበረው ማለት እኔ የተሰማኝ እኔና እሱ ነው እናቀ ኦኬ እንትን ትወዳለህ ምንም እዚህ ጋር ዝም ብሎ ብላ 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 ዝም ብሎ ወሬ ነው እሱ ለምን ካላችሁ ማለት ነው አንድ ጊዜ ማለት ነው እሱ አልነካትም እሱ ቦዲ ተች አንድ አልነበራችሁም ላይክ ብሮ አንድ ማለት ነው በስህተት አልነካትም እና ተደዚህ ጋራ እሱን ትመርጧለች ለማለት ትንሽ ጥያቄ ምልክት ውስጥ ይከተዋል ተጣጣት ምናምን ናይታውት ማማረግ why not አንዳንዴ ብዙ ጊዜ ስለማልኖር ሳገኛቸው I do everything ማኔጅ እናደርጋለን ብዬ አስባለሁ ካንቺ ጋር አንቺ ስራሽ ምንድነው እኔ አሁን ስራ የለኝም ግን ስሞል ቢዝነስ ለመጀመር ይኖርሻል ችግር የለም ከዚህ ቪዲዮ በኋላ what's your favorite drink የምትወደው መጠጥ nowadays ጎርደን አይመቸኝም ነበረ አሁን ትንሽ እና ዊስኪ አንዳንድ እኔ ዳናሊዮ ግን ጎልድ ሌብል አልጠላም ግን ቶሎ ያሰክረኛል I like that shout out Shuv TV አልጠላም ግን ቶሎ ያሰክረኛል አንዳንድ አሁን ትንሽ እና ዊስኪ አንዳንድ እኔ ዳናሊዮ አሁን ትንሽ እና ዊስኪ አንዳንድ እኔ ዳናሊዮ ግን ጎልድ ሌብል አልጠላም ዶላንድ ግን ቶሎ ያሰክረኛል I like that shout out Shuv TV no free promotions do you think a club would be a very good first date me I don't think so no you don't think so yeah because all the energy አለ because everybody የራሱ ሞመንት ያሳልናል ደግሞ most of the time club ደግሞ የሚወጣው አስበውበት ተሰብስበው ምናም ስለሆነ ያ ኢነርጂ ውስጥ ለመግባት መሞከሩ ላይ ያስጠላል thank you so much አመሰግናለሁ በጣም እኔም እንድትመርጠኝ hi come on what kind of mind nice ነው ያንቺ ያው ሳክስ መኖር አለበት ሴቶች ይጠላሉ ሳክስ መኖር አለበት ላይክ a little bit ማለት በጣም ኦቨር ሳይሆን አለ a little bit ሳሲ መሆን አለበት አንዳንዴ እንደ ሁኔታው ብዬ አስባለሁ አንዳንዴ ደግሞ my type light skin and የተረጋጋው ምናምን I feel like that's me በእኛ እድሜ ነው hard ብዙዎቹ የሚኖሩት ኑሮ የሚያውቁ አይመስለኝም and I feel like እኔ ደግሞ like I make life happen
እንደዛ ነው ማሰብ I take control እዚህ ዓለም ላይ ብዬ ነው ማሰብ እና mature standard ላይ ካለ ሰው ጋር ideally ሀሳብ ከሆነ calm can spoil you the right way በስነ ስርዓት ሙልቅቅ አድርጎ መሞላቀቅም የሆነ ሌቭል አለው ብዬ አስባለሁ and I can show you the best one. Let's say you guys are on a night out, okay? Okay. If you had to order her a shot, እሷ ሳይሆን አንተ ብትሆን የምትመርጥላት ምን ኦርደር ታደርግላታለህ? I think she likes wine, so something sweet ማለት ነው. I would choose Jägermeister. No. No? You don't like it? No, I don't Okay. like. What do you like? Danaleo. What do you like? Danaleo. Yeah, it's tequila ማለት ነው. Oh, tequila. Yeah, tequila. Nice. I like tequila too. I never expected tequila to Dallas, to be honest. Tequila is crazy, guy. ጠጪ ናት ማለት እኮ ነው። come on ና tequila ከጨው ጋር ከሎሚ ጋር die bro, you gonna die. now ቀበጥናት ሳይሆን ዲፍረንት ሌቭል ቀበጥናት። So ከጓደኞች ጋር ስትወጪ ምን አይነት ቦታ ላይ ነው ልትመርጪ የምትችይው? ኮክቴል ሃውስ or restaurant ምናምን ካፌ ሊሆን ይችላል። Yeah. I think I have a good place if I take you on a date. አሪፍ ቦታ ላሳይ ይችላል. Depending on that. Yes. Only if it is yes. እሺ ለምንድን ነው አንተን መምረጥ ያለበት? ለአንዳንድ ሰው ቦሪንግ መስሎ ሊታየው ይችላል። እኔ የቤቱ መጀመሪያ ልጅ ነኝ። በራሴ ብዙ ነገር ፊገር አውት ማድረግ ነበረብኝ። አባቴ እዚህ አይደለም ያለው እና so I've lived a life ሼፔን በስነ ስርዓት ልጠብቅ እሞክራለሁ። not like ዳይት ምናምን ሳይሆን workout almost አሁን 4 ዓመት ሙሉ አቁሜ አላውቅም ምናምን። ስለዚህ I'm fit, I'm disciplined, fit በስነ ስርዓት the right man ልትይው የምችለው I don't think. Okay. እኔ my daddy ምንም እንዳይጎልብኝ እዚህ አይደለም እና ያለው ምንም እንዳይጎልብኝ ያቀበጠ ነው እና እንትን ሚንከባከበኝ እና እንደሱ መሆን እችላለሁ ብለህ ታስባለህ? fuck you እንዴ እኔ የራሴ እንዴ የሰው ዓለም ውስጥ ገብተሽ እንደ ፋዘር አድርገኝ እንደ ቤቴ እንደ ድሮ ቤቴ አድርገኝ ማለት ይከብዳል እሱ። You come to my world and you have to enjoy. እንዴ ላንቺ ተብሎ የሆነ ቢውልድ ያደረገውን ሲስተም መቀየር የለበትም። ወርክአውት ያደርጋል። ወርክአውት ከሚያደርገው ሰዓት ላይ የሆነ አንዳንድ ፕራዮሪታይዝ ማድረግ ሊያደርግ ይችላል። ግን ላይክ እንደ አባት የሚያቀብጥ ጓደኛ አባት ብቻ ነው እሱ የሚያቀብጥሽ። አባት ማለት ነው ሴት ልጆች ሲኖራቸው እና ማቅበጥ አቅብጠው ካሳደጉ ማለት ነው እሱ። ከዛ ያ የቀበጡት ሴቶች እሱን አይነት አባት ለማግኘት በጣም ነው እሱ የሚያቅታቸው እሱ። ሴቶችም ደግሞ ከአባታቸው ጋር በጣም ተቀራርቦ ካደጉ እንዲኖራቸው የሚፈልጉት ባል ወይም ጓደኛ የወንድ ጓደኛ እንደ አባታቸው እንዲሆን ነው የሚፈልጉት። ላይክ ስለዚህ አባታቸው ፕሮቴክት ያደርጋቸዋል። አባታቸው የሚፈልጉትን ነገር ያደርግላቸዋል። ላይክ I want this bam, I want this bam, I want this bam, I hate this bam እና ያንን አይነት ባል ለማግኘት ከባድ የሚሆን ነገር ይመስለኛል እሱ ማለት definitely. ስለዚህ I have a better understanding of this. በእኛ ኤጅ ላይ ካሉ ከምትይው I don't want to it could be boring ቁም ነገር ሲወራ ስላችሁ ግን በእኔ እድሜ ካሉት ላይ I don't think እንደዚህ አይነት አስተሳሰብ ያላችሁ እንደኔ አይነት አስተሳሰብ ያላችሁ rare people ናቸው. I feel like other than that የጠየቅሽን ጥያቄ ላይ can you spoil me like your dad? Of course I can. Okay. How old are you? I'm 27. I'm 27. Yes. በቅርቡ You can't, bro. You can't. Father energy is different, my guy.
እና ደግሞ ወንድ ደግሞ ሆነክ ማለት ነው ወንድ ሆነክ ደግሞ ከቤተሰብ ውጪ ለሆነ ሰው ደግሞ ስፖይል አደርጋለሁ ስትል ገደብ መኖር አለበት እሱ like your father of course ነው ያልከው you gonna pay for that እስከ መጨረሻው ነው እንየው ደት ሊሆን ይችላል thank you ፒክ የምታደርገኝ ይመስላል I think so I think she would pick me do you find her attractive መጀመሪያ yeah she's kind of okay ሰምተሻል እሺ okay yeah kind of okay she's mad beautiful man she's cute እሱ ሱፍ ቢያረግም is going to choose you exactly እሺ how confident are you እንደምትመረጥ yeah I'm confident enough to choose me and no girl that's not going to choose me You're mad thing bro bombo clap አሁን ትመጣና የመረጠችው ወንድ ጎማለች ስለዚህ ፖዛችሁን አስተካክሉ that's all I'm going to say ሂልዳና okay yes nah bro what is going on God what is going on እሺ ለምን እሱን መረጥሽው ኮንቨርሴሽኑ ደስ ይላል ብቻ በቃ አንዴ ቦዲ ክሮስ አላረጉም አንዴ አልተነካኩም አሮን ነው ለምን እንደመረጠችው እዚህ ጋር ዮ ፈርስት ታይም ሂር ለመጀመሪያ ጊዜ ቦዲ ተች ያደረጉት እዚህ ጋር ነው okay yes ማለት ነው on God እሺ ለምን እሱን መረጥሽው ኮንቨርሴሽኑ ደስ ይላል ብቻ በቃ ሙዳችሁ ይገጥማል yeah how do you feel I'm good yeah literally all right ምን እንደሚል እንትን ማድረግ ፈልጋለች እሱ ማወቅ ፈልጋለች ማለት now bro now she is testing him kazi show bwana we know thank you so much no problem Tasty. Let me hug you again. I can hug her, because you want to follow? Bro, what the hell? Okay. We are going to be taking you guys out on a sponsored date. ግን በሁለታችሁ ኮንሰንት መሆን አለበት ስለዚህ እንዴት እንደሆነ ታውቃላችሁ it's about time come take your papers አቤት ካሁኑ ላይፉን ተዋቀው ቢት ቦክስ አደርጋለሁ ብለን ነበር እስቲ ኦኬ እሺ ይሄ ሰው ላንቺ ወይም ላንተ አትራክቲቭ ነው ወይ yes or no ከዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ yes or no I want to go out on a first date with this person and see how the vibe goes oh yes or no this is hard bro this is hard what the hell አላችሁ thank you so much for coming እናመሰግናለን Thank you very much. Come on, guy. What the fuck?
እኔ እንደዚህ ቴንክ ዩ ቬሪ ማች ምናምን ብዬ ተቀብዬ ቢሆን ኖሮ እዛው ነበር እሱ የምደልሰው። ከማን እንደዚህም ብዬም አልቀበልም። what the fuck bro። አመሰግናለሁ። it was a good time. see you soon. Bye. Okay. እንዴት ነበር ኤክስፒሪየንስ ዛሬ? አሁን ጋር ነው እሱ የምላችሁ። አሁን እሷ የምትመርጠው ያ ልጅ ጋር ነው። እሱ ያን ልጅ ትመርጠዋል። የእሱ ሪያክሽን ሁላ ለማየት ፈልጋ ነበር እሱ after the show I'm telling you በጣም ደስ ይላል። ፈርተሽ ነበር ስትመጪ? ያ በጣም። ከዛ በኋላ ግን እንዴት ነበር? ከዛ በኋላ እንደጠበቅኩት አይደለም፣ በጣም ቀላል ነው። ወንዶቹ እንዴት ነበሩ? ላይን አፑ እንዴት ነበር? አሪፍ ናቸው። ታይፕሽን አግኝተሻል? ሳምዋት ያ ኦኬ። እንደ አጋጣሚ የመረጥሽው ሰው እና አንቺም ኮመን ሆቢ ያላችሁ ትራቭል ማድረግ ትወዳላችሁ። ትራቭል አርጉ ቢባል ወዴት ሀገር ብትሄጂ ደስ ይልሻል? አፍሪካ ውስጥ ወይስ ከዛ ውጭ? ሁለቱም። አይላክ ባሊ። እሺ። ኢንዶኔዥያ ላይ ያለ ያ እሱ ነው አቃለ። አፍሪካ ውስጥ ቢሆንስ? አፍሪካ ውስጥ ማልዲቭስ። ያ ኦኬ። ለምንድን ነው መጨረሻ ላይ ነው ያልሽው? እያወራን እንድንግባባ ብዬ ነው። ስለዚህ በዛ መጀመር አትፈልጊም ነው እንጂ ኮንቨርሴሽናችሁን አይተሽ ነው ቤት መውጣት የምትፈልጊው? እሺ፣ እናመሰግናለን በጣም ቴንክ ዩ። ሹፍ ቲቪን እየተመለከታችሁት ከሆነ እባካችሁ ሰብስክራይብ አድርጉ። እሺ፣ እንዴት ነበር ሾው ዛሬ? It was good. በጣም ኤክስፔክት ካደረኩት በላይ ነው። The environment it's so good. I love it. ጸዴ and thank you. እንዴት ነበረች ሂልዳና? ቆንጆ ነበረች። Was she your type? Kinda, yeah. She was. What was attractive about Atlanta? Yeah, the way that she talked ደስ ይላል። አቋሟም ደስ ይላል። Her looks, yeah. Generation አታበላሽ ስለሆነ እሺ አሪፍ ነው። እመረጣለሁ ብላ አስበህ ነበር? Of course, my niggas. Okay. ግዴታ እሱ ሱፍም ቢያደርግ ማለት ነው። All right, so first date ካወራን በኋላ ነው ብላለች። ስልክ ተቀይራችኋል. Do you think you got a shot? Are you going to finish the job? Ways? Yeah, I think so because it's like I don't even know her. እና መታወቂያ ሞመንት ያስፈልገናል። ሲጀመር ፌክ ሊሆን የሚችለውም ቶሎ እንደዚህ ምናምን ቢሆን ኖሮ you know it was fake. ስለሆነ it takes time. B_easy volume 2 ኢንስታግራም ነው ታያላችሁ። እዛ ላይ ስቶሪ ጠብቁ። ምን ያክል ጊዜ? How long is it going to take? 2 weeks tops. ስቶሪ አፕዴት ይኖረናል ከሁለት ስለሆነ እሺ አሪፍ ነው። እመረጣለሁ ብላ አስበህ ነበር? Of course, my niggas. ግዴታ እሱ ሱፍም ቢያደርግ ማለት ነው።